ዛሬ ደግሞ እስኪ ፀጉርሽን ምንድን ነው የምትጠቀሚው? ብዙዎቻችሁ ጠይቃችሁኛል፣ ግን እስኪ እኔ የምጠቀመው ላሳያችሁ። ዛሬ በቅድሚያ ነው የማሳያችሁ፣ ያው አሳያችኋለሁ። እሱ ምንድን ነው? ሄና ነው። ሄና ለፀጉራችን በጣም አስፈላጊ ነው። ያው ከመጀመሪያው ስላላሳያችሁ ይቅርታ። አሁን አቀባቢን አሳያችኋለሁ። ምን የምናያረኩበት ሄና እንደየፀጉራችሁ ብዛትና እንደ ፀጉራችሁ መጠን ነው። እኔ አሁን ብዛት ስላለው ፀጉሬ 5 ማንኪያ ነው የማደርግበት። 5 ማንኪያ ሄና 5 ማንኪያ ሄና ፀጉራችሁ እንዳይደርቅባችሁ ማለት ነው። 5 ማንኪያ ሄና ካላችሁ እንዳይደርቅ ካላችሁ ኮኮናት ወይም ኦሊቭ ኦይል ዘይቱን ማድረግ ትችላላችሁ። ቀይ ሄና የምትጠቀሙ ከሆነ ለቀይ ሄና ከፈለጋችሁት ሻይ ቅጠሉን ቀጠፉን አፍልታችሁ በዛ ሄናውን ትለውሱታላችሁ። ትለውሱት እኔ ማለት ነው። እና ያው እንደ ጊዜ እኔ ከ2 ሰዓት ጀምሬ እስከ ሙሉ ቀን መዋል ትችላላችሁ ለውሳችሁ ማለት ነው። እና አሁን አቀባቡን አሳያችኋለሁ እንዴት እንደምቀባ። መጀመሪያ ሶስ እንለብሳለን፣ ግላስ ቀለም እንዳይለን ማለት ነው። ይኸው እንደዚህ አማረ ሄና የሰራሁት ምን አድርጌ ነው? እኔ 5 ማንኪያ ሄና፣ 1 ማንኪያ ኮኮናት ኦይል፣ 1 ማንኪያ ዘይቱን። ለምን ፀጉራችን ወዛማ እንዲሆን ማለት ነው። ፀጉራችሁን መጀመሪያ መታጠብ አለባችሁ። ፀጉራችሁ ንጹህ መሆን አለበት፣ ንጹህ መሆን አለበት። ከተቀባችሁም በኋላ በሻምፖ ምናምን በኮንዲሽን እንዳታጠቡት፣ በንጹህ ውሃ ነው የምታለቀልቁት። ለምን ቀለም እንዲይዝላችሁ። እኔ እንኳን ቀለም አልፈለግኩም፣ ግን እኔ ቀይ ነው የመረጥኩኝ እና ሻዩን አፍልቼ በሻዩ ውሃ ነው የበጠበጥኩት። በሻዩ ውሃ ነው የበጠበጥኩት እና እንደዚህ ሙሉ ቀን ያዋልኩት። እንደዚህ ያምራል ነው ማለት ነው። እንደዚህ ከመጀመሪያው አሳያችኋለሁ ለእንግዲህ እና ይህ ቪዲዮ ከተመቻችሁ ላይክ ሼር ሰብስክራይብ ማድረግ እንዳይረሳ። ያው ለእኔ የጠቀመኝን እያመጣሁ አሳያችኋለሁ። ለእኔ የጠቀመኝን የተጠቀምኩትን ነው። ለእኔ የተጠቀምኩትን አሳያችኋለሁ እና ፀጉሬን ታጥቤዋለሁ። ፀጉሬ ደርቋል። አሁን ደረቅ ነው፣ ምንም ነገር የለውም። ያው እኔ ለጊዜው የምለብሰው ፕላስቲክ ነው፣ ልብሳችን እንዳይቆሽሽ ማለት ነው። የኋላ ልብሳችን እንዳይቆሽሽ እንደዚህ እናደርጋለን ጋይስ። እኔ ፀጉሬ ቀይ እንዲሆን አልፈልግም፣ ነገር ግን ደግሞ ስለመረጥኩት ለቀይና በሻይ ነው የምትለብሱት። ጥቁር ከፈለጋችሁ ደግሞ በቡና ማድረግ ትችላላችሁ። እና እስኪ እንግዲህ ወደ አቀባባችን እንሂድ። የኔ ፀጉሬ ብዛት አለው እና ለተለያዩ ነገሮች ይሆናል። ለሽበት ይሆናል፣ ሽበታችሁ ማጥፊያ ይሆናል። በቀለም በምናምን የኔ ፀጉር አሁን በቀለም በጣም ተጎድቶ ነበር፣ በሌላ ቀለም ማለት ነው። የፀጉር ቀለም በነገራችን ላይ ፀጉር በጣም ነው የሚጎዳው። ሌላ እንደዚህ ምናምን ጀል የምንጠቀማቸው ነገሮች ፀጉራችን በጣም ነው የሚጎዱት። የሚያሳንቀው ለጊዜው ያማረልን ይመስሉናል እንጂ በጣም የሚጎዱት እና ፀጉሬ ይኸው ታጥቤው ስለነበረ ድርቅ ብሏል፣ በጣም ደርቋል። እና ለማፍጠን እሞክራለሁ። መጀመሪያ ይሄን ቀብታችሁ ከጨረሳችሁ በኋላ ከዛ ቆዳችሁን መቀባት ትችላላችሁ። ከዛ ቆዳችሁን መቀባት ትችላላችሁ ዶቼ
በጣም ለፀጉር በጣም ተስማሚ ነው። ሌላ ነገር ከምትጠቀሙ እናንተ ተጠቀሙ። በጣም ተስማሚ ነው ለፀጉር በጣም ከምላችሁ በላይ ማለት ነው። ለፀጉር በጣም ተስማሚ ነገር ቢኖር እና እንደዚህ ተጠቀሙ ዶቼ ተጠቀሙ እና ጥርሽ እናያለን። መጨረሻውን አሳያችኋለሁ። እና ጋይስ እናይም በዚህ መልኩ ተቀብቻለሁ። አያችሁ፣ በዚህ መልኩ እናይም ተቀብቻለሁ። እንደዚህ ፀጉር ተቀብቻለሁ። በጣም ነው ፀጉርን የሚያሳምረው። በነገራችን ላይ በጣም ለእኔ በጣም ነው የሚመቸኝ። ለከለር ብቻ አይደለም፣ በጣም ነው ፀጉር ለተሰባበረ፣ ለተጎዳ፣ በምን ለተጎዳ በጣም ቆንጆ ነው። በጣም እኔ በጣም ነው የሚመቸኝ። ማርያም በጣም ነው የሚመቸኝ። ቅርንፉድን መጨመር ትችላላችሁ። ብስማር ማለት ነው ለአረበኛ ቅርንፉድ፣ ብስማር ምናምን መጨመር ትችላላችሁ። በጣም ነው የሚያምረው። ማርያምን በጣም ነው የሚመቸው። ግን መጨረሻ ስትታጠቡ ነግሬያችኋለሁ፣ በሻምፖ ምን እንዳትታጠቡት፣ በባዶ ውሃ ደቅደቅ ብቻ። እንዲያውም ብችሉ እንደዚህ ተቀብታችሁ ራሱ ፀሐይ ብታስመቱት ቀለሙን በጣም ያጎላዋል። ግን እኔ ለቀለም አይደለም አሁንም እንደነገርኳችሁ የምፈልገው ፀጉሬን በጣም ነው የሚያካፋልኝ። በጣም ከምንም በላይ ፀጉሬን ያካፋልኛል። እና ወዶች እንደዚህ እያደረጋችሁ ተቀቡ። ውበትን መጠበቅ አስፈላጊ ነው። በተለይ ለእኛ ለሴቶች እንደዚህ ሁማን ሄር ምናምን እየገዛን ብዙ ነገር ከምናከስር የራሳችን የሆነ ነገር ብንንከባከብ የተለያየ እንደርሳለን። ልጆች የራሳችን ነው ደስ የሚለው ነገር በቃ የራሳችንን እንከባከብ። እሺ ሁማን ሄር ምንም አይጠቅመንም። እና እንደዚህ እያደረጋችሁ እናችሁን እየገዛችሁ በተለይ አረብ ሀገር ያላችሁ ልጆች ቀላል ነው። ከማንኛውም ሱፐር ማርኬት ታገኙታላችሁ። ከማንኛውም ሱፐር ማርኬት ይገኛል። ግዝት እያደረጋችሁ ተቀቡ። በሳምንት አንዴ ምናምን ተቀቡ። ቆንጆ ነው። በሳምንት አንዴ ውስጡን ሁሉ ቆዳችሁን በተለይ የቆዳ ራሱ በጣም ነው ለፀጉራችን ቆዳ ማለት ነው። እና ቀለም ብቻ አይደለም የሚሰጠው፣ ከለር ብቻ አይደለም የሚቀይርልን፣ በጣም ብዙ ጥቅም እናገኝበታለን። እንደዚህ አድርገን ጥምጥም እናደርግና ፓርቲቱ ደግሞ ስታጠብ ምን ላይ እንደደረሰ ምናምን አሳያችኋለሁ ማለት ነው። ያወቁትን ማሳወቅ እሱም በጎነት ነው። ከኔ ለእኔ የጠቀመኝ ነው ለእናንተ የነገርኳችሁ ውጪ። ምክንያቱም እኛ አረብ ሀገር ያለን ልጆች በሙቀት በመጠምጠም ከውሃው አንጻር ፀጉራችን ምንም አይስማማም። አሁን እኔ ከዚህ ከመጣሁ በጣም ፀጉሬን አልተስማማውም ነበረ እና አየሩ ምኑ በተለይ ደግሞ ሻሽ አስረን ስለምንሰራ ልጆች ደግሞ እንደዚህ ነው። አሁን እኔ ይሄ ሄዷል፣ ግን አሁን እየተመለሰ ነው። እግዚአብሔር ይመስገን እየተመለሰ ነው። እግዚአብሔር ይመስገን እየተመለሰልኝ ነው። ፓርቲቱን